ወይንሸት እባላለሁ። የዚህ ክፍል ተማሪ ግን አይደለሽ? አዎ አይደለም። ታዲያ ለክፍልሽ ምን ትሰሪያለሽ? ይልቅ ለምን አንተን አልጠይቅም? የተከበርከው መምህር ምንድነው የምትጠይቂኝ? እዚህ ቦታ ላይ ተቀመጥ የነበረችው ማን ነች? ማንም ትሁን ማንም እሷ አንቺን የሚመለከትሽ ጉዳይ አይደለም። አይመለከትሽም ነው ያልከኝ መምህር? እኔ የመሳይ ታላቅ እህት ነኝ። ስለ ታናሽ እህቴ ጉዳይ እንደማይመለከተኝ ልታስረዳኝ ትችላለህ? የጉዳዩ ባለቤት የት ሄዳ ነው አንቺ ስለሷ ልትጠይቂኝ የመጣሽው? እሷማ አዝናልህ ተወች። ለአንተ ሪፖርት አድርጋብህ አንተ ከዚህ ከምትባረር እሷ ትምህርቷን ማቋረጥ መረጠች። አዝናለህ? ለምንድን ነው የምታዝንልኝ? ስለምንስ ነው ሪፖርት የምታደርግብኝ? አታስመስል። ያልኩህ ሁሉ ገብቶሃል። እነኚህ ተማሪዎችን ቢሆኑ እንኳን ይችልና ከዚህ በጣም የጠለቀ ነገር መረዳት የሚችሉ ናቸው። ሴትዮ ይሆንሽ እብድ ነገር ነሽ ልበል? እኔ እብድ አይደለሁ። አትንገሪው ብያት እንጂ ለባሏ ቢሆን የነገረችውና እሱ ቢሆን የመጣልህ የእብደትህን የመጨረሻ ጣሪ ያሳይህ ነበር። ቆይ አሁን ከኔ ምንድን ነው የምትፈልጊው? አመጣጤማ ስራህን በፍቃደኝነት ልቀቅና ልጅቷ በሰላም ትምህርቷን ትማርበት የሚል አጭር ማስጠንቀቂያ ልሰጥ ነው። ማስጠንቀቂያ? አዎ። አሁን ሳይግል ልክ እሷ እንዳለች እንደሆነ የሚያሳዝን ነገር አለ። ስለዚህ ልጎዳ አልፈልግም። መሳይን ግን ከዚህ በኋላ አጠገቧ ዝር እንዳትል፣ አለበለዚያ አሳር እንደሚገጥም በእርግጠኝነት እነግርሃለሁ።